والصلاة والسلام على رسول الله صلى الله عليه وسلم እንደሚታወቀው በየትኛውም ነቢያት የተላከባቸው ህዝቦች እኔ ሙስሊም ነኝ ብለው ነበር የሚሞግቱት። እኔ የአባቶችን መንገድ ተከታይ ነኝ ብለው ይሞግቱ ነበር። በየትኛውም ነብይ ታሪክ ብናይ ማለት ነው የመካ ሙሽሪኮችም የአባታቸው ኢብራሂም አለይሂ ሰላም መንገድ ተከታዮች ነበር። የሙሳም የኢሳም የኖህም የብዙ ነቢያቶችን ታሪክ ብናይ እምነታቸው ተመሳሳይ ነው። በቃ በዘመን አይገናኙ፣ በትውልድ አይገናኙ፣ ግን እምነታቸው ሲታይ እምነታቸው ተመሳሳይ ነው። ተመሳሳይ ቂዳን ያላቸው ተመሳሳይ እምነት ነው የሚያራምዱት። እነሱም ነኝ ነበር የሚሉት። ከኩፍርና ከሽርክ ጋር መሆን አይቻልም። አላህ ቀይ መስመር አለው። ያን ቀይ መስመር የተላለፈ ሰው አበደን አይሆንም ብሏል። ነብይ እንኳን ቢሆን ብሏል። የነብይ ልጅ የነብይ ቤተሰብ ቀይ መስመሩን ያለፈ ሰው በቃ ይወጣል። ይህቺ የአላህ ህግ ናት። በቃ አሁን ላይ ደግሞ እየተደረገ ያለው ያው ተመሳሳይ ድርጊት ነው። ማህበረሰቡ ላ ኢላሀ ኢለላህ ይላል፣ ግን ብዙ ኩፍርያቶችን ይሰራል። ማህበረሰቡ ላ ኢላሀ ኢለላህ ይላል፣ ብዙ ጣዖቶችን ያመልካል። ማህበረሰቡ ላ ኢላሀ ኢለላህ ይላል፣ ረቂቅ የሆኑ የመካ ሙሽሪኮችን ጣዖት እየተቸ እያንቋሸሸ በተመሳሳይ ደግሞ ከነዛ የባሰ ጣዖት ያመልካል። እውነታዊ ነው። አብዛኛው ኡስታዞች ሸፋፍነውት የሚያልፉት ጉዳይ ገብቷቸው የሚሆን ሳይገባቸው ላኢላሀ ኢለላህ ያለ ከሽርኩ ጋር ይሰልማል ብለው ያምናሉ። ግን እንደዛ አይደለም። ቀውሉ አይደለም የተፈለገችው ከላኢላሀ ኢለላህ ቀውል አይደለም የተፈለገው፣ ንግግር ብቻ አይደለም፣ ተግባር ነው። በሶስት ነገር እስካላረጋገጠ ድረስ አንድ ሰው ሙስሊም መሆን አይችልም። በልቡ ሊያምን ነው፣ ያመነው ሊተገብር ነው፣ የተገበረውን ደግሞ ሊናገር ነው። ሽርክ ለምሳሌ ብንወስድ ሽርክን ያወግዛል። በልቡ ሽርክ ባጢል መሆኑን ያምናል፣ ይርቀዋል። እዚህ ውስጥ ያሉትን ደግሞ በዚህ በሽርክ ክልል ውስጥ ያሉትን ደግሞ ያከፍራቸዋል፣ ከነሱም በራ ያደርጋል። ይህ ነው። አንዳንድ ኡስታዞች ደግሞ ሽርክን ያወግዛሉ፣ የሽርክ ባልተቤቶችን ደግሞ አክፋው ወንድሞቻችን ናቸው እያሉ ይዛሉ። ይህ የትኛው እምነት ነው? ማን ያስተማረ? ከማን ወረስከው? ከማን ያስከው? መረጃ ምንድነው? ወዳጄ ማህበረሰቡ የተሸወደው ይሄ ነው። ዋናው ፖይንት ይቺ ነች። በቃ ነብይ እንኳን ብትሆን ካጋራ ካሻረክ ከከሳሪዎች ትሆናለህ የተባለበትን አቂዳ አይ ላኢላሀ ኢለላህ ስላልክ ብታጋራም ብታሻርክም በቃ አላህ አልምረውም እያለ ማለት ነው። ነብይ እንኳን ቢሆን እንኳን አንተ ነብይ ወይ ብታጋራ ብታሻርክ ስራ ይታበሳል፣ ከከሳሪዎችም ትሆናለህ ብሎ ያስጠነቀቀውን መልእክት ለኔና ላንተ አምጥተው አይ ምንም ችግር የለም። ከየት አመጡት? ፍልስፍና ነው ወዳጄ። የአላህ ቀይ መስመርን ካለፍ አበደን ብትሰግድ ብትጾም ሀጅ ብታረግ ብዙ መልካም ነገር ብትሰራ ስራ ይታበሳል። አላህ ያስቀመጠው ሁክም ማስቀመጥ ምንድነው ውርደቱ? ምንድነው ሽንፈቱስ? አላህ ካፊር እያሉ አንተ ሙስሊም ትላለህ። ራስህ ወይ እሱን አላተረፍክ ወይ አንተ አልተረፍክ። አላህ ካፊር እያሉ አንተ ሙስሊም ትላለህ። ራስህ ወይ እሱን አላተረፍክ ወይ አንተ አልተረፍክ። ወላና በሬ የሌለው እምነት፣ ወላና በራ የሌለው እምነት፣ መሰረት የሌለው ነገር። አንድን የተውሂድ መሰረት የሳተ ሰው ደግሞ فهو ካፊር፣ እሱ ካፊር ነው። አዋቂ ይሁን እንደው ልዩነቱ አላዋቂ ጃሂል ካፊር ነው። እያወቀም ሽርክ የሚሰራ ካፊር ነው፣ ሳያውቅም የሚሰራ ካፊር ነው። የአላህን መስመር አቡበከርና ዑመር
የመጡበትን የተውሂድ መስመር ማወቅ ግዴታ ነው። ይሄ ግዴታ ነው። የውዴታ ግዴታ አይደለም፣ ግዴታ ነው። አንድ ሰው ሙስሊም መሆን የሚፈልግ ሰው ይህን ማወቅ ግዴታው ነው። ይህን መስመር ሲያልፍ ብቻ ነው ወደ ተውሂድ ክልል ገባ ልንል የምንችለው። ሰዎች ሸፋፍነውት ቀይ መስመሩን ረስተውት የአላህን ቀይ መስመር ያለፈ ሰው ከሽርክ ጋር ከኩፍር ጋር አይ እየሰገደ እየጾመ ስለሆነ ላይ ያለ ስለሆነ ቀብር እያመለከ ቀብር አምላኪን ሙስሊም ብለው ይቦክታሉ። ይህ ወላሂ ጥፋት ነው። ይህን ኡማውን ወደ እሳት መክተት ነው። አረ ይሄም አልሰለምም ስንላቸው የተለያየ ስያሜ ለጥፈውልህ አንተን ያልሆነ ነገር ስያሜ ለጥፉልህና ማህበረሰቡ እንዳይሰማህ የማረክ ስራ ነው እየተሰራ ያለው። አንተ ጋር ጭቃ ይቀበዋል። ያንተ ንግግር ዋጋ እንዲያጣ ያደርጉታል። ምክንያቱም እነሱ እንደሚታወቀው ባጢል ድሮም ብልጭልጫም ነው፣ አሁንም ብልጭልጭ ነው። በአማረ ዝናና በአማረ ስማቸው በቃ ውሸታቸውን ያታልላሉ፣ ይሸፋፍኑታል። ይህ ድሮም የመጡበት የጥመት መንገዶች በዚህ መልኩ ነው። አሁንም እንደዛው ሐቅን በውሸት ማንነታቸው ደባብሰው ማለፍ ነው የሚፈልጉት። እውነታው ግን እንደዛ አይደለም። ወጣት ሊነቃ ይገባል። ወጣቶች ሊነቁ ይገባል። ያለ ተውሂድ እስልምና የለም። ተውሂድ ሽርክ ከተውሂድ ጋር በፍጹም ምንም ግንኙነት የላቸው። ምንም አይነት ግንኙነት የላቸው። ይህን አንድ ሰው ጠንቅቆ ማወቅ አለበት። ወደ እስልምና ክልል ከመግባቱ በፊት ይህን ማወቅ አለበት። ጃሂል ይሁን ምን ይሁን ማለት ነው ካፊር ነው። ምናልባት አንድን የተውሂድ መሰረት የሳተ ሰው ደግሞ فهو ካፊር፣ እሱ ካፊር ነው። አዋቂ ይሁን ጃሂል ይሁን ምን ይሁን ማለት ነው ካፊር ነው።